ጨልም የሚልበት ያኩርፍሽ ለታ አኑር በደስታ በሳቅሽ ሁልጊዜ አልካንኩያ ነፍሴን ቶሲ ወጅን ጅራ ማና ወያ ከሽቶ ሱጃለዳ አልካንኩያ ነፍሴን ቶሲ ወጅን ጅራ ማና ወያ ከሽቶ ሱጃለዳ የሚያምረው ባንቺ ስትጫወቺ ስትደሰቺ እንዲህ ነው የሚያምረው ባንቺ ስትጫወቺ ስትደሰቺ እንዲህ ነው የሚያምረው ባንቺ አንድም ጭንቀቴ በቃ እዚህ ጥዬሽ እዛ ስለነበርኩ ምናምን በቃ አሁን እኔ ዲዳ በቃ አረ ለተጫወተኝ እያወራችሁኝ አይደለም እኔ ሶትቼ ነው የመጣሁት እናንተ ሌላ ሙድ ላይ ናችሁ እንዴት ማን ከማን ጋር ነበርክ እንዴ ከሰው ጋር ነኝ ከማን ሰው አለ ከሰው ጋር ስራ ላይ ሁሌ ከሰው ጋር ነው እኮ ስራ ላይ ነበር ስራ ልሰራ ዝም ብዬ በባዶ ሜዳ ወጣለሁ ከቤት ኮኔ ብቻዬን ተታይ ምን ማለት ነው እኔ እኮ በቃ ብቻዋን ገርሙኝ እንዴት ብቻሽን እና ቢገርሙኝ እኮ አሁን ስራ ትቼ ነው ስራ ጀመርክ እንዴ የግዴታው ነገር አለ አረረ እኮ ነው ልትሄድ አንቺ ለምን አትጀምሪም ስራ ለምን አንጀምርም ማለት ላይ የሆነ ስራ ደስ ይለኛል እንዴ ቤት ታዲያ ቤት ምናምን ብቻሽን የምትይ ከሆነ ታዲያ እንዴ አረ እኔማ አሁን በቅርቡ ነው እኮ ቤት መሆን የጀመርኩት እንጂ እንትን እላለሁ አረ አሁን በቅርቡ ጀምራ እኮ ከዚህ በኋላ ብቻሽን እንዳትሆኚ የሆነ ስራ እንጀምርና አረ ደስ ይለኛል በቃ አንድ ላይ እንትን እያለን እና በቃ አሪፍ ነው የሚሆነው እኔ እንደውም ደስ ይለኛል የሆነ ትንሽ ነገር ነበረኝ እሱን ትቼ ካንተ ጋር ጀምር በቃ አሪፍ ደስ ይለኛል እኔም ያሰብኩኝ ነው አሪፍ ስራ አረ እንደፈለገ ብቻን ከምትሆን ቤት ጥሩ ሐሳብ እንደፈለጋችሁ ብቻን ቤት ከምትሆን ምንም አትሰራም ደግሞ እኮ እንትን እሱም ከባድ ሁኔታ ላይ ነበር አዎ በጣም በስማ አንድም ሊያወራን ይመጣ ከዚህ በኋላ እኮ እዚህ ነው ሆኖ በቃ ማለት አዎ ደስ አይልም ሆኖ ከዚህ በኋላ በቃ ማለት አጠገብሽ ነው ከዚህ በኋላ በእናትህ እኔ በጣም ደስ ብሎኛል እዚህ ነው ሆኖ ማለት ነው ማለት እዚህ ነው ሆኖ ማለት እዚህ ነው የሚሆነው በቃ እንዴት በቃ የሆነ ቤት ምናምን እስከፈልግ ድረስ ከራይ ድረስ ምናምን ሁላ ትንሽ አለ መከራይቱን ራሱ ትንሽ ልቆይ መሰለኝ እዚህ ከዚህ ቤት ካለ ለምን ከራያለሁ እንዴ ካንቺ አጠገቡኝ ካንተ አጠገቡኝ እኔ ሳታስፈቅዱ ነው እንዴ ቤት ልኖር የምትለው እንዴ ይሄው ያስፈቀድን እኮ እንዴት አይወስናችሁ ነው እየነገራችሁ ችግር የለም እኮ እንደ ቤቱ ስላየው ነው የመጣው እሱማ እኔ ምን ችግር አለ እና ደግሞ ማለት አንተ ነክ ብዬ ስላሰብኩ ነው አይደለም ማን ማወቅ አለብኝ ዝም ብለሽ እንደዚህ አይነት ነገር ትወስኛለሽ እንዴ የሷም ጓደኛ አንተም ጓደኛ አይደለው እንዴ አይ ብትሆንም የፈለገ ጓደኛ ብትሆንም ማወቅ አለብኝ